ከተማችን አዲስ አበባ ውብና ጽዱ የሆነች የተለያዩ የመስህብ ስራዎች እየተከናወኑባት የምትገኝ ከተማ ነች። በዚች አደገችና በለጸገች የተባለች ከተማ ላይ የሰለጠነ ዘመኑ የሚጠይቀውን ቴክኖሎጂ በመጠቀም ወንጀልን የመከላከል የህዝብን ደህንነት የማረጋገጥ ኃላፊነት የአዲስ አበባ ፖሊስ ነው። አዲስ አበባ ፖሊስ ጠቅላይ መምሪያም ይህንን በመረዳት በርካታ ስራዎችን እያከናወነ ይገኛል። ፖሊስ ወንጀልን ለመከላከል አዘውትሮ እየሰራ ቢገኝም በከተማችን አዲስ አበባ በቡድን በመደራጀትና በተናጠል በመሆን የተለያዩ ውስብስብና ለማመን የሚከብዱ የወንጀል ድርጊቶች የሚፈጽሙ ግለሰቦች አልፎ አልፎ ይስተዋላሉ። ሰው ለፍቶና ጥሮ ያፈራውን ሀብትና ንብረት በጠራራ ፀሐይ የሚሰርቁና የሚዘርፉ ግለሰቦች አይጠፉም። በተለያዩ ክፍለ ከተሞችና አካባቢዎች የተፈጸሙ የመኪና ስርቆት ወንጀሎችን በተመለከተ ከፖሊስና ከግል ተበዳዮች ጋር ቆይታ አድርገናል። ከዝግጅት ክፍላችን ጋር ቆይታ ያደረጉት የግል ተበዳዮች መኪኖቻቸውን ካቆሙበት ቦታ በማጣታቸውና በመጥፋታቸው በየአካባቢያቸው ላለ ፖሊስ ጣቢያ አመልክተዋል። ጥቅምት 9 ለ10 አጥቢያ 2015 ዓ.ም ከሌሊቱ 7 ሰዓት ሲሆን መኪናውን ከሚያድርበት ፓርኪንግ ላይ ከ13 መኪናዎች ይችን ብቻ ለይተው ወስደውብኛል። ሌብነቱ በጣም አሳዛኝና አስነዋሪም ነው። ሲግናል አካባቢ አቁሜ አልፎ አልፎ የምቆምበት ቦታ ነው። የስራ ባህሬ ወዲህ ብዬ ስለምሰራ እዛ አካባቢ እቆማለሁ። በዛ አጋጣሚ ያን ዕለት እዛች አካባቢ ያው መኪኖች ይቆማሉ። ሲግናል አጥር ስር መከላከያ መኖሪያ ቤት እዛ አካባቢ ማለት ነው እቆማለሁ። እኔም አልፎ አልፎ እዛ ቆሜ በግምት ወደ 5 ሰዓት አካባቢ ይሆናል። እዛው ባልደረስ አካባቢ ጤና ጣቢያ ስላለ የመንጃ ፈቃድ ግብር ደርሶ ሜዲካል ጤና ጣቢያ ገብቼ ለመውሰድ እዛ ደርሼ እስከምመጣ የተወሰነ 40 ደቂቃ 1 ሰዓት ያክል ቆይቼ ነበር። ስመለስ የለችም መኪናዬ። አድዋ ድልድይ ፖሊስ ጣቢያ እዛው ስላለ በ100 ሜትር ርቀት ላይ ራሴን ትምዬ ወደዛ ነው የሄድኩት። ሪፖርት አደረኩኝ። ባደረበት ከ5 ተኩል በግምት ከ5 ተኩል በኋላ ነው የተሰረቀችው ማለት ነው። ወደ 6 ሰዓት ምናምን ተነስቼ ሲሄድ መኪናው ባደረበት ቦታ የለም። አጋጣሚ እኔም ደነገጥኩኝ። እዛ ቦታ ላይ ስደርስ ልጄ ጎረምሳ ልጅ ነበር። እሱ ጋር ደውዬ መኪና አንስታል ስለው አይ እኔ አላነሳውም፣ ግን አሁን ከ20 ደቂቃ በፊት አይቻት ነበር አለኝ። እርግጠኛ ነህ ስለው አሁን እሺ ድረስልኝ አልኩት። እዛ ጋር ቀጠና 5 ፖሊስ ጣቢያ ነበር። እዛም አመለከትኩኝ። እኔ መኪናውን ካደረችበት ቦታ አምጥቼ እዛ የኔ ቤት ፊት ለፊት አቆምኳት እና ቁሜ ገባሁ። 6 ሰዓት ላይ ነው ያቆምኳት። ከወንድሞቼ ጋር ቤት ውስጥ ነበርን ቁጭ ብለን እያወራን። በኋላ አንደኛው ወንድሜ የኔ ታናሽ ወንድሜ እሱ ቃል ሊገዛ ሲወጣ አይቷት አልፏል። ሲመለስ መኪና የለችም። እንዴት ሄደ በዚህ ሰዓት ውስጥ ብሎ ቤት ሲመጣ እኔን አገኘ። ተስፉ እንዴ መኪናው የለችም እኮ ማን ወሰዳት ሲል እንዴት ብዬ ሮጬ ስወጣ መኪና የለችም። ከዛ ሮጬ እኔ ወደ ወረዳ 15 ጉለሌ ወረዳ 15 ሄጄ አመለከትኩኝ ፖሊስ ጣቢያ። የአራቱ ተሽከርካሪዎች የግል ተበዳዮች አቤቱታ የደረሰው የአዲስ አበባ ፖሊስ ጠቅላይ መምሪያ የልዩ ልዩና የተደራጁ ወንጀሎች ምርመራ ክፍል መርማሪ ኢንስፔክተር አማረ ቢራራ ከተለያዩ አካባቢዎች ስለተሰረቁ ተሽከርካሪዎች ጉዳይ ጠየቅን። የግል ተበዳይ አቶ ጌቱ ሲሳይ የተባሉ ግለሰብ ናቸው። እኚህ ግለሰብ የራሳቸው የሆነ ተሽከርካሪ የሰሌዳ ቁጥር ኮድ 163591 ኦሮ ሰሌዳ የለጠፈ ላዳ መኪና በመኖሪያ ቤታቸው አካባቢ ባቆሙበት በቀን 9/02/2015 ዓ.ም ሌሊት ባልታወቀ ሰዓት ላይ ኮልፌ ቀራኒዮ ወረዳ 5 ልዩ ቦታው ታቦት ማደር የሚባል አካባቢ ነው ይወሰድባቸዋል። ከተወሰደም በኋላ ወዲያው ነው ወደ ፖሊስ መተው ያመለክታሉ። ቀን 20/5/2018 ዓ.ም ቀን 6 ሰዓት ላይ ሲግናል አካባቢ የግል ተበዳይ የተረፈ ሞገስ የተባሉ ግለሰብም የሰሌዳ ቁጥር ኮድ 26953 አዲስ አበባ የሆነ ዲኤክስ መኪና አቁሞ ለግል ጉዳያቸው ወደ አንድ ቢሮ ጎራ ባሉበት ሰዓት በዛት ቅጽበት ውስጥ በተመሳሳይ ቁልፍ መኪናቸው ተሰርቆ ተወስዶ የኚህ ግለሰብ ተሽከርካሪም የተወሰደ ስለመሆኑ ግለሰቡ ምርመራ ክፍል ቀርበው ወዲያውኑ አመልክተዋል። በየካቲት 1 2018 ቀን 6 ሰዓት ላይ ጉለሌ ወረዳ 5 ልዩ ቦታው ሳንሱስ የተባለ አካባቢ ላይ ነው ከሳሽ
ወይም የግል ተበዳይ አቶ ተስፋ ደስታ ይባላሉ። እኚህም ግለሰብ ተሽከርካሪያቸውን ባቆሙበት ቦታ ላይ ተሰርቀው ተወስዶባቸው ከዛ ከተወሰደ በኋላ ወደ 22 አካባቢ ጎላጉል ተብሎ የሚጠራ አካባቢ ዘወር ያለ ቦታ ላይ ተወስዶ ተሽከርካሪው እዛ ቦታ ላይ ተጥሎ ይህን ድርጊት የፈጸሙ ግለሰቦች ለጊዜው ከአካባቢ ተሰውረው ፖሊስ ተሽከርካሪውን በሕግ ጥላ ስር እንዲውል በማድረግና ተገቢውን የሆነ ምርመራ በማጣራት ምርመራውን ሲያከናውን ቆይቷል ማለት ነው። ተሽከርካሪዎቻቸውን ካቆሙበት ቦታ ያጡት የግል ተበዳዮች ለፖሊስ አቤት ብለዋል። ፖሊስም የግል ተበዳዮችንም ባለማበስና ንብረቶቻቸውን ለማግኘት እንዲሁም ወንጀል ፈጻሚዎቹን ለመያዝ ከፍተኛ ጥረት አድርጓል። የዚህ የዲኤክስ መኪናን ከቆመበት ቦታ ላይ በተመሳሳይ ቁልፍ ሲወስዱ የነበሩ ተጠርጣሪዎችን ፖሊስ ማህበረሰቡ ጋር ጥብቅ የሆነ ግንኙነትና መረጃ የመለዋወጥ ስራ ሲሰራ ቆይቶ እነዚህን ግለሰቦች ፖሊስ ለመያዝ ችሏል ከነ ተሽከርካሪዎቹ። ይህ ተሽከርካሪ ላይ የተያዘ ተጠርጣሪ ቀደም ሲል የጠቀስናቸው የአቶ ተስፋ ደስታ ተሽከርካሪም እንዲሁ እና ከሳቸው በፊትም የጠቀስናቸው ተሽከርካሪዎች ላይ በተመለከተ በተመሳሳይ በእነዚህ ተጠርጣሪዎች የተፈጸመ ስለመሆኑ ፖሊስ በምርመራ ክፍል ተከታታይነት ያለው ምርመራ በማከናወን ለማረጋገጥ ችሏል። ይህ የሚሆነው በከሳሽ አቶ መኮንን ተሽከርካሪ 22 አካባቢ ሲያዝ ከነ ተጠርጣሪዎቹ ነው የተያዙት። እነዚህን ተጠርጣሪዎች ላይ ፖሊስ በምርመራ ክፍል ሲያደርግ በነበረው የማጣራትና ምርመራ የማከናወን ስራ ላይ ቀደም ሲል የተጠቀሱ ግለሰቦች ላይ የተሰረቁ መኪናዎች በእነዚህ ተጠርጣሪዎች አማካይነት ተነስቶ የተወሰደና ከመኪና ውስጥ ምናልባት አንዳንድ ትናንሽ እቃዎችን በመውሰድ ያን እቃ ሽጠው ለግል ጥቅማቸው ያሉ ስለመሆኑም ጭምሩላ ፖሊስ ለማረጋገጥ ችሏል ማለት ነው። አቶ ጌቱ ሲሳይ የተባሉት ግለሰብ ተሽከርካሪያቸውን ለረጅም ዓመት ከሚያሳድሩበት ቦታ አስጠብቀው ወደ ቤታቸው ሄደዋል። ጥቅምት ወር ላይ 2015 ዓ.ም ጠዋት ወደ መኪናቸው ሲሄዱ ተሽከርካሪያቸውን ያጡታል። መኪናቸው ከጠፋ ከ3 ዓመት በኋላ በመገኘቱ የተሰማቸውን ስሜትና ሌሎችም ባለንብረቶች ተገኘ ተብሎ ሲደወልላቸው የነበረውን ስሜት ነገሩን። ልጄን ወደ ስራ ለመውሰድ ስንቀሳ ማድረበት ቦታ ሲሄድ መኪናው የለም። በኋላ የሚጠብቀውን ስጠይቀው እኔ ያላየሁም አለኝ። ከዚህ በኋላ ወደ ደነገጠ ነው። በጣም ደነገጠ። ቤተሰቡ ሁሉ ደነገጠ። አካባቢው ሰው ደነገጠ። አሁን ግን እድሜ ለፖሊስ በጣም ደስተኛ ነኝ። ከምንም በላይ ደግሞ አሁን ሌቦቹ ላይ እየተወሰደ ያለው ዘራፊዎቹ ላይ ያለው አፋጣኝ እንትን አስደስቶኛል። እኔ በእርግጥ ያው መቼም ዳቦ መብለያ ስለሆነች የሚሟሉ ነገሮችን አሟልቼ እያንቀሳቀስኩ ነው መኪናዬን ተበድሬም ብዬ ምንም ብዬ ማለት ነው። ነገር ግን ደግሞ አሁን እቃው ተገኘ ብለው ሲደውሉ መጀመሪያ ሌባው መያዙ ለእኔ ትልቅ እንትን ነው የሆነልኝ። አንዳንዴ ያው ትጠረጥር ያለሽ በዙሪያ ያለ ሰው የሆነ ወይ ምናምን ብሎ ብዙ እንትን ውስጥ አለ። ነገር ግን ደግሞ ያን ሳየው በቃ የመጨረሻ እንትን አልኩኝ ሌባውን በማወቄ። ቀጥሎ ደግሞ ያው በሳምንት ባልሞላ ጊዜ ውስጥ እቃውም ተያዘ። በጣም ደስተኛ ሆንኩኝ። በእኔ ምክንያትም ሌሎች መኪኖች የጠፉ ነበሩ አብሮ ተገኝቷል እየተባለ ነው በእነዛው ተጠርጣሪዎች ማለት ነው። አርብ ቀን ነው እሁድ ቀን የጠፋችው። አርብ ዕለት ከምሽቱ 4 ሰዓት አካባቢ መርማሪ ፖሊሱ ሀብታሙ የሚባል ደወለልኝ እና መኪና ተገኝታለች አለኝ። ሲነግረኝ እውነትም ስላልመሰለኝም ይሁን ብቻ አላቅም፣ ብቻ ውስጤ የሆነ ተረባበሸና ስላለመንኩት እንዴት ምናምን አልኩት። ተጠራጠርክ እንዴ ስለኝ አላመንኩኝም አልኩት። ቋልና ስልኩን ዘጋነ። መልሶ በቴሌግራም ፎቶ አላከልኝ። መኪና የራሷ ናት ብዬ ወዲያው ደወልኩት። ራሷ ናት መኪናው አልኩት። ከዛ ልምጣ እንደ ነገ ስለው ጊዜ ቆይኛ ኃላፊዎችን አነጋግረን ትመጣለህ አለኝ። እሺ አልኩት። በአርብ ቀን ቅዳሜ ዋል ቅዳሜ ያው ስራ ስላልነበረ እሑድ ቀን እነሱ መጡ። ፖሊሶች አዛዦች ምናምን ማአት ሆነው መጡ። እኔም ጠሩኝ። ያን የሰረቀ የተባለውን ግለሰብ ይዞት መጥተዋል። አመጡ አሳዩት። ከዚህ ጋር ነው ያነሳሁት ብሎ ሲያሳይ የያዙን ቁልፍ ከዚህ ወደዛ ደግሞ ወደ 22 ይዟት እንደሄደ ምናምን ይሄን ስናገር እዛ ቆሜ እየሰማሁ እኔም አብሬያቸው ሄድኩኝ መኪና የቆመችበት ቦታ ለማየት። ሲሄድ ወደ ጎላጉል ጀርባ ወደ ገብርኤል ሆስፒታል አካባቢ እዛ መንደር ውስጥ ቆማለች። በሰዓቱን ደስታው እንደዚህ ነው ልል አልችልም፣ ግን ከዛ በኋላ ስትረጋጋ ነው ያወቅኩት። ራሱ በጣም ነው ደስ ያለኝ። ምክንያቱም እኔ መኪናው አይደለም በቃ አእምሮዬ መጉዳቱ ነው። በሰዓት እንደዛ መሆኑ በጣም አባሳይቶኝ ነበርና ሳያትም እኔ ደስታ ይሁን ሀዘን ይሁን ብቻ አላውቅም፣ ብቻ ደስ ብሎኛል። በጣም ነው አመሰግናቸው ፖሊሶቹን።
በተሽከርካሪዎቻቸው የተለያዩ ስራዎችን በመስራት ልጆችን የሚያሳድጉ የሚያስተምሩና ቤተሰብ የሚያስተዳድሩ እነዚህ ግለሰቦች ተሽከርካሪዎቻቸውን ካቆሙበት ቦታ ባጡበት ወቅት ከፍተኛ መረበሽና ድንጋጤ ውስጥ ነበሩ። ቤተሰቤንም እኔንም ሁለመናዬን የጎዳ ነው እና እንዳላወስ ለልመና ዳርጎኛል። ይሄ በመሄዱ ምክንያት የምንቀሳቀስበት የምሄድበት የምሰራበት ንብረቴ ይሄ ነበር። ልጆች የሚያስተማርኩት በዚህ ነበር። ያው ንብረቱ በመወሰዱ ምክንያት በጎረቤት በአካባቢ ህብረተሰብ ባሉት በሚያውቁ በጓደኞቼ እርዳታ ጭምር ነው እስካሁን ድረስ የሚገኘው። ያ ማለት ለኔ ብዙ ነገር ነው። በቀን ብዙ ነገር ነው ያጣሁት። ትራንስፖርቱ አስቸጋሪ ነው። ቤት ዳቦ ይዞ መግባት አለ፣ ከባድ ነው። ብቻ ዋናው ነገር በፖሊስ ጥረት እና ትብብር እዚህ ተደርሷል። በጣም አመሰግናለሁ። ብዙ አመት ነው እዛ ያሳደርነው፣ እዛች ቦታ ላይ ማለት ነው። ታደሰ በድሩ ጋር ልዩ ስሙ ብዙ አመት ነው ያሳደርነው። እኔ ሳጣው በጣም ነው የደነገጥኩት። 15 ደቂቃ ራሴን በቃ ምን እንደሆንኩ ያቺን ደቂቃ ልጄ ነው መጥቶ የሚያጽናናኝ። ምን እንደተፈጠረ ራሱ አላውቅም። በቃ ከመደንገጤ የተነሳ እኔ በሰዓቱ እንደውም መኪናዬን ማቆም ረሱ ተጠራጠርኩት። አምጥቻለሁ አላመጣሁኝም ብዬ በኋላ ወንድሜ ስላየ አሁን እኮ እዚህ ጋር ይቻታለሁ ስላለኝ ነው ወደ ራሴ የተመለስኩትና የተረጋጋሁት። ከዛ በቃ መጥፋቱ ስላረጋገጡኝ ምንም ማድረግ ስላልቻልኩኝ በቃ ወደሚመለከተው ክፍል ነው የሄድኩት። እኔ ዛሬ 1 ብር ለማግኘት ስቃይ ነው። እንኳን ይሄን ያህል ንብረት ከእጅ ላይ ሲጠፋ በደቂቃ ውስጥ ለዛው ሰከንድ ባልሞላ ወይ ተቃጥሎ ቢሆን ችግር የለውም እያየሹ ነው፣ ወይ ወድቆ ቢሆን እያየሹ ነው። ግን ባላየሹ መንገድ ሲጠፋ ድንገት ስታጭው በጣም የሚያበሳጨው። የአቶ ጌቱ ተሽከርካሪ ከጠፋ ሰነባብቷል። እሳቸው ግን ተስፋ ሳይቆርጡ የሚያገኙትን መረጃዎች ለፖሊስ እየሰጡ እገዛ ሲያደርጉ ቢቆዩም ተስፋ ወደ መቁረጥ ደርሰው እንደነበርና ተሽከርካሪያቸው ሲገኝ ሙሉ በሙሉ በሚባል ደረጃ ተቀይሮ እንደተገኘ ኢንስፔክተር አማረና አቶ ጌቱ ይገልጻሉ። እኚህ ግለሰብ ተስፋ መቁረጥ ደረጃ ላይ ደርሰው ነበረ። ንብረቴ ካሁን በኋላ አይገኝልኝም፣ እንዲሁም ንብረቴን የወሰደ ግለሰብም በተመሳሳይ ሊገኝልኝ አይችልም የሚል አይነት ሀሳብ ስሜት ነበራቸው። ከምርመራ ክፍሉ ተደውሎላቸው ንብረታቸውን ከሌሎች ንብረቶች መሀል እንዲለዩ የእሳቸው ስለመሆኑ እንዲያረጋግጡ ለማድረግ ጠርተናቸዋል ወደ ምርመራ ክፍል። ይህን ስናደርግ ግን ቀርበው ስሜታቸውን በሚያስረዱ ሰዓትም ስሜታቸውን መቆጣጠር አይችሉም ነበረ። ደስታም ሀዘንም የተቀላቀለበት እንባ ነበረ ሲያነቡት የነበረውና በኋላ ላይ ግን በእርግጥም ፖሊስ ረስቶት ትቶት ቆሞ ያልነበረ ምርመራ ስለመሆኑ መጥተው ተሽከርካሪያቸውን ከሌሎች ተመሳሳይ ተሽከርካሪዎች መሀል ለይተው ካረጋገጡ በኋላ ይህንን ለምርመራ ክፍሉ አስረድተዋል። መኪናውን ቀለም በመቀየር ታርጋ በመቀየር የተለያዩ የውስጡን ሁሉ ሳይቀር ቸርኬ የተለያየ አንድ ቸርኬ በስተቀር የኔ የቸርኬዎቹን ቀያይረዋቸዋል። ያሉትን ሆኖ በሙሉ ቀያይረው ለራሳቸው መጠቀሚያ በሚያመቻቸው ከኋላው የነዳጅ ታንከር ጨምረው ከናዝሬት አዲስ አበባ እየሰሩበት ነው በፖሊስ ቁጥጥር ስር ያሉት። ስርቆትን እንደ ትልቅ ስራ በማየት ሰው የለፋበትንና የደከመበትን በመውሰድ ባለ ንብረቶችን ሲያሳዝኑና ሲያስለቅሱ የነበሩ ተጠርጣሪዎች ላይ ፖሊስ ምርመራ እያጣራባቸው ይገኛል። በወንጀሉ ከተጠረጠሩት ግለሰቦች መካከል የተወሰኑት ተደጋጋሚ እንደሆኑ ኢንስፔክተር አማረ ገልጸው በተለይ አንደኛው ተጠርጣሪ በመኪና ስርቆት ወንጀል ውሳኔ አግኝቶ ለረጅም ዓመት በማረሚያ ቤት የቆየና ውሳኔውን ጨርሶ በወጣ በጥቂት ቀናት ውስጥ ተመልሶ ወደ ስርቆት እንደገባ ነግረውናል። በዚህ ጉዳይ እጅ ከፍንጅ የተያዘው ግለሰብ ያው ከአንድ በላይ ተሽከርካሪ የተጠቀሱትን የወሰደ ስለመሆኑ ምርመራ ክፍሉ አረጋግጧል። ይህም ሲሆን ግን የኋላ ታሪኩን ስንመለከት ከ10 ምናምን ዓመት በላይ ለረጅም ጊዜ በማረሚያ ቤት በእስር ላይ የቆየ በርካታ የወንጀል ድርጊት ተግባራት ላይ ተሳታፊ የነበረና ጥፋተኝነቱ ተረጋግጦ በዚህም ጉዳይ ውሳኔውን ጨርሶ የወጣ ግለሰብ ነው። ይህን ውሳኔ ከጨረሰ በኋላ ግን በአጭር ቀን ውስጥ ነው ከማረሚያ ከወጣ በአጭር ቀን ውስጥ ነው ድርጊት ተግባሩን የፈጸመው። እንደ ምርመራ ክፍል ስንመለከተው አስተማሪ ሆኖ አልተገኘም ለሱ ወይንም እሱ ሊማርበት አልቻለም። በዚህ ተግባሩ ጥፋተኛ ሆኖ በማረሚያ ቤት መቆየቱ እሱን ሊያንጸው ሊያርመው የቻለ ሆኖ አለመገኘቱን ከሱ የተረዳ ነው። ነገር ግን ሰው ከጥፋቱ ሊማር ይገባል ነው። አንድ ንብረት ሲጠፋ ወዲያው ለሚመለከተው የህግ አካል ማሳወቅ ትልቅ ጠቀሜታ እንዳለው የግል ተበዳዮች ይናገራሉ። ለህግ ማሳወቅ ጥሩ ነው፣ ቢገኝም ባይገኝም
ደግሞ እንደዚህ በፈጣኝ ሲገኝም ደስ ይላል፣ ያስደስታል። ማመልከት ግዴታ ነው። ወንጀልም ቢፈጸምበት ይሄ መኪና በሰዓቱ ቶሎ ብሎ ማመልከት ጥቅም አለው። ስንት ሰው ነው ሳተኝ ብሎ የደወለልኝ መኪናው ስለሚታወቅ ማለት ነው። እንዴት ነው የምትነዳው? እኔ መስያቸው ማለት ነው። ይሄው ማመልከቱማ እኮ ምንም እኮ እኔ መልስ መስጠትም አይገባኝ። ይሄውና እኮ እነሱ በማመልከቴ ነው ያገኘሁት። ዝም ብል ኖሮ ወይ መኪና ወስዶ ወንጀል ቢሰራ ወይ አንድ ነገር ቢሆን ቢደረግ መጀመሪያ የምጠየቁ እኔ ነኝ። ስለዚህ ከዛም ነገር ነፃ ለመሆን ነው በመጀመሪያ ደረጃ። ውድ የፕሮግራማችን ተከታታዮች እንግዲህ የሰውን ንብረት እንደ ራስ ንብረት ከቆመበት ቦታ በተመሳሳይ ቁልፍ በማስነሳትና በመውሰድ ይዘው እብስ እያሉ ሲያሻቸው የተሽከርካሪውን የተወሰነ አካል ወስደው ሲጥሉት አሊያም ለሌላ አካል ይሸጡታል። የተሰረቀ ንብረት የሚገዙ ተቀባዮችም የሚገዙትን ንብረት አመጣጡን በማጣራት መግዛት ይኖርባቸዋል። እነዚህ ወንጀል ፈጻሚዎች የፈጸሙት የወንጀል ድርጊት እንዳይታወቅባቸው የማይፈነቅሉት ድንጋይ አልነበረም። በራስ ላብ ሰርቶ ጥሮና ግሮ የሚገኝ ሀብትና ንብረት እንደሚያስደስት ሁሉ የራስ ያልሆነን ንብረት መስረቅ በሃይማኖትም ሆነ በሕግ ተጠያቂነቱ ከፍተኛ ነው። የራሱን ንብረት ሲያጣ ምን ያህል ውስጡ እንደሚሳጭ ወደ እግዚአብሔር ምን ያህል እንደሚያለቅስ ይታወቃል። ስለዚህ ቢወስድም አይጠቅሙም። እሱ እሳት ነው ተሸክሞ ሄደው አይጠቅሙም። ስለዚህ ምንድነው ማድረግ ያለበት? እሱን ትቶ ልክ እኛ ሰርተን እንደምናገኘው እሱም ሰርቶ ማግኘት የሚችልበትን መንገድ መፍጠር ነው። ሰርቶ መብላት እየቻለ እኔ በእውነት በጣም ነው ያፈርኩት። አሁን እኔ መኪና የወሰዳ ሰውዬ ሙሉ አካላት ያለው መልካም ጤነኛ ጥሩ ሰው ይመስላል ስታየው፣ ማለት ምንም የአካል ጉድለት ምናምን እንትን የሌለበት ሰው። እንደዚህ አይነት ሰው ሰርቶ መብላት እየቻለ ስርቆት ምንም ጥቅም የለውም። ለምሳሌ አሁን ይሄ ሰው ሰረቀ፣ እኔንም ጎዳ፣ ራሱንም ነው የጎዳው። ያ የወሰደው ገንዘብ እኔ ተማ ያደርሰው። ባለ ንብረቶች ተሽከርካሪዎቻቸውን የሚያቆሙበት ቦታ ለእይታ ግልጽ በሆነ መንገድና ለጥበቃ ሰራተኞች ማስጠበቅ ይኖርባቸዋል። መሰል የወንጀል ድርጊቶች ሲፈጸምባቸው በአፋጣኝ ለሚመለከተው የሕግ አካል በማሳወቅ ወንጀለኛው እንዲያዝ ትብብር ማድረግ እንደሚጠበቅባቸውና ህብረተሰቡም ወንጀሎች ሲፈጸሙ ሲመለከት እያደረገ ያለውን ጥቆማ በማጠናከር ከጸጥታ አካላት ጋር በመሆን መስራት ይጠበቅባቸዋል። ልናስተላልፍ የምንፈልገው ነገር ቢኖር አንደኛ ንብረቱ ተገቢና በተገቢ ሁኔታ ሊጠበቅ የሚችል ቦታ ላይ ከእይታ የተሰወረ ማይሆን ቦታ ላይ ተጋላጭ ያልሆነ ቦታ ላይ ንብረታቸውን ሊያቆሙ ይገባል። ከነዚህ ሁኔታዎች አልፎ ደግሞ ንብረት ደግሞ የተወሰደባቸው የተሰረቀባቸው ከሆነ ደግሞ ወዲያውኑ የሚመለከታቸው አካል ጋር ሄዶ ማመልከትና ጉዳዩን በቅርበት ሆኖ መከታተል ያስፈልጋል።